መኪናዬን ከገራዥ እናወጣት። ከዛ ቀጥሎ ግን ወደፊት አሁን በቀናት እድሜ ውስጥ እንጀምራቸውን ነገሮች ያው ኮንተንት ክሬሽን ነው፣ ግን ምን ፕላን እንዳደረኩኝ ምናምን ልንገራችሁ። ከዛ እንግዲህ በፕሮሚሳችን መሰረት ኤክስኪዩት ስናደርገው ደግሞ አብረን እናያለን ማለት ነው። ሌትስ ጎ። ረዘም ያለ ስቲክ ከሌላችሁ 0.5 ሌንስ ግዴታ እንደሆነ ነው የሚያሳየኝ። አሁን የቀረጽኩት ቪዲዮ በአንድ ዙም በኖርማል ዙም ይቆርጣችኋል። ምንም ብታደርጉ ትንሽዬ ነገር ነው የሚታየው። አይ ቲንክ እንደዚህ በ0.5 ሲሆን ግን ያው ፐርፌክትሊ እናንተም ትገባላችሁ፣ ዙሪያችሁንም ካፕቸር ያደርግላችኋል ማለት ነው። ኮንተንት ክሬሽን መስራት ለምትፈልጉ ሰዎች፣ ራሳችሁን ዲቭሎግ ማድረግ ለምትፈልጉ ሰዎች ቲፕ ነው ማለት ነው። here we go ላይ እንኳን ያሸራፍታል ሳሪስ ታክሲ መያዣዎች ጋር ያለው ሳልቀርጽ ያሳለፈኝ ነው። ስልክ ለማውጣት ስለማይመች ሳልቀርጽ ያለው ፍትህ ኮንቨርሴሽን እኮ መኪናችሁ በመጋጨቱ መቼም ደስ አይላችሁ፣ ግን ደግሞ ከተጋጨው በኋላ ወደፊት እጣ ፈንታውን አሳምሮ የሚሰራላችሁ ሰው ስታገኙ እሷ ይሄ ማሳያችሁ ሰው ከፍሎኝ አይደለም፣ 5 ሳንቲም ከፍለን ያሰራ ነው መኪናውን። ግን ደግሞ ስራውን ስታዩ በቃ ይገርማችኋል። እኔ ይሄን የመሰለ ነገር አፕሪሼት ሳላደርግ አላልፍም ብዬ ነው። ኦሲ ሄጄ ላሳያችሁ ያለውን ነገር አትሊስት የራሴን መኪና ላሳየልህና ከዛ በኋላ እስቲ እንዴት እንደሚጀምር
እኔ ካላሳየዋችሁ በስተቀር የቱ ጋር እንደተቀባ ምናምን አትለዩ። እንዳለ ፋብሪካ ነው የሚመስለው። ሰው ሎኬሽኑን ስልኩን ምናምን አስቀምጥላችኋለሁ። ነግሬያችኋለሁ፣ ስፖንሰር አይደለም። እኔ በጣም ስላረካኝ ነው። ወደፊት ግን ሜይ ቢ ስቶሪውንም ምኑንም አንድ ላይ ይዤላችሁ ልመጣ ሞክራለሁ። በጣም የሚገርም ስቶሪ ያለው ልጅ ነው። ሶ መኪናችንን ወስደናታል። አሁን ቀጥታ ወደ ስራ ነው የምንገባው። አንድ ሳምንት ስለባከነብን ኮምፐንሴት ማድረግ አለብን። ቀጥታ ወደ ስራ ገባለሁ። ዛሬ እሁድ ነው። ዛሬ በጣም በቃ የእብደት አይነት ስራ የምሰራው የአንድ ሳምንት ትሪፕን የቀረኝን በአንድ ቀን ለመጨረስ ማለት ነው። ከዛ ቀጥሎ ያለው ኔክስት ዊክ እንቀጥላለን። በዛው አብራችሁኝ ስለነበራችሁ አመሰግናለሁ። ወዳችኋለሁ።